ፐርሰናል እዚህ ህዝብ ፊት አንቺን በግል ያስቀየምኩሽ ነገር አለ በግል ያስደብርሻለሁ ያስቀየምሻትማ ይሄንን ይላል አረጉት ለነገርሽ እኔ ሎርድ ነው በቃ ለምሳሌሽ ጉቺ እየገባው ባወራው ቁጥር እየተቆረጠ እየተቆሰተ እኔ ይሄ ልክ አይደለም ትኛል በእናትሽ አሃ ይሄማ እንደዚህማ ካረክሽ ልክ አይደለም ለምንድን ነው እኔ መጠየቅሽ ይሄ ይደብራል ችግር የለብኝም እኔ ብታረቅሽም ማንንም ታውቂያለሽ እዚህ ማንንም እንደማልፈራ አንድ ሰው ማንንም አይፈራም ዜዳራ ማንንም ታውቂያለሽ ነው ምን መቻለው ማንንም ትክክል ማንንም ዜድ ማለት ነው ፊት ለፊት እንኳን ማንንም አልፈራ ዜድ እኔ የነገርኩሽ እንዴት ለነሱ አባልተሽ እኔ አላባለው እኔ ምን አባልተሻል ዜድ አንድ ጥያቄ ልጠይቅሽ ዜድ ካመጣሽ አይቀር ልንገርሽ አቡ ቤት ገብተሽ እኮ አንቺ ነሽ ስለገነት መጥፎ እሱ አንድ ቀን ተናግራለሽ መጥፎ ነገር አወራሁኝ ያወራው ታስፈራራኛለች ተፈራታለሁ ምናምን ሳምቲንግ ነው ያልኩት አይደለ ያንን ነገር ስላላመንኩበት ሄጄ ጋኒ ሶሪ ብያለሁ ነፍሴን ጥዬ ኤምባሲ ደውሎ ኑ ታረቁ ተብሎ ተጠራን እኔ ሲሄድ ያካል አልሄድም ምን ላርግ እኔ ነኝ እንደ ለዛማ ካለ ግርስም የማስታርቀው እኔ ነኝ እንደ ሲሄድ አይደለሁም እኔ ራሴን ወክዬ ሄጄ ጋኒዬ ሶሪ ለኛለች ታስደብብዬ በቃ ሳምቲንግ ያልኩትን ነገር አመኝበት ማለት ስለሌለብኝ ሄጄ ጋኒዬ ሶሪ አልኩኝ ኦኬ ተባለ እዛ ጋር ኤምባሲ ተደውሎልን ዜድ ውስጥ ሻቋል እኮ ጠንቅቆ የተጠራው ውስጥ ደግሞ ሀቢባ ቤት እኔ ሳሎን ተደውሎን ነይ ተባልኩኝ ሄድኩኝ መስክሪ ጥንቁልናው ከዛ ሲባል እቺም አላረገችም ያቺም አላረገችም ብዬ ለሁለቱም ነው የቆምኩት ዜድ እዛ ጋር ለሁለቱም ነው የቆምኩት ከዛ ገነት ምን አለች እኔና አንቺ በአካል ነው የምንገናኘው ብላ ወረደች ከገስት ላይ ኦኬ ዜድ እዛ ጋር ግን ሀቢባ ምን አለች እንድጮህ መሆኑም እኮ ለዚህ ነው አላወራም የምለው ጉቺ በየቤቱ እየገባው ከዛ ምን ተባለ አንቺና ሱሱ ሳትታረቁ አትወርዱም ይቅር ለእግዚአብሔር ተባባሉ ብሎ ህዝቡ አብሮኝ ቆመ ለምን ገነትን እፈራታለሁ ስላልኩኝ ገነት የሆነ ነገር እንዳታስደርገኝ ስለተባለ ህዝቡ ከኔ ጋር ቆመ እኔና ሱሱ ይቅር ለእግዚአብሔር ሱሱ እወድሻለሁ አከብርሻለሁ ባለሽበት ሰላምሽ ይብዛ ሰላምሽ ሁኚ ቢለን ተባብለን ወረድን ኦኬ ጉቺ በማግስቱ ከኤምባሲ ስመጣ አንቺ ጋር ነው የደወልኩት አወራን ምን አለን የተጀመረው ከእንደገና የችግሩ መንስኤ ምንድነው ከአንድ ወር በፊት ይሄ አሉባልታ ወሬ መጣ ገነት ጋር ሄዱ ልንገራችሁ ዛሬ ላውራላችሁ ከአንድ ወር በፊት አሉባልታ ወሬ መጣ በዛ ሰዓት አሉባልታ ወሬ ሲመጣ አብረን እየኖርን ነው አብረን እየበላን እየጠጣን ከኔ ኋላ ተኪዶ ገነት ጋር ምግብ በልተው መጣም ጸጉር ቤት እንዲህ ሲሉ ገነት ምን አለቻቸው ረመዳን ይውጣ ረመዳን ከወጣ በኋላ እንበልሽዋለን ነገሩን አለቻቸው ባሌ ተፈለገ ኤክርሺ እቤት ሄደ ባለቤቴ ነገረች ከዛ ምን አለ ይሄ ነገር ይቀር እንፍታው ተገናኙና እናንተ ያንድ ሀገር ልጆች ናችሁ እዚህ ጋር ውሸታ ምናምን የምትሉ ባናታችሁ ተተከሉ ያህያቂት ውስጥ ግቡሺ ካሁን በኋላ ማንንም የሚፈራሽ የለም እያንዳንድሽ እንደውም ይውልሽ ጉቺ እያረጉኝ ያሉት ፓወርፉል እንደሆን ነገረኛ እንደሆን ተናጋሪ እንደሆን እያረጉኝ ነው ጉቺ በጣም ትግስቴን እየተፈታተኑኝ ነው ኦኬ ታዲያ ራይለ እኔ ማጥፈሪ ከሆነ እኛ የምንገኘው ለምን አትገኝም ወንድ ኮንቺ ምንድነው ልደባደብ አይ ልትደባደብ ታዲያ ፊት ለፊት ለምን እኔ ጋር ለምን እኔና አንቺ ይቅርታ እንባባልን ፊት ለፊት ነይ አሁን ነይ የፈለግሽ ቦታ ኧረ እናንተ ምን ሆናችሁ ነው በጣም ይደብራል እኔ እንደውም ላይቭ ሁኜ ልምጣ ና በድብድብ አይደለም ልሻለሁ ዜድ በጣም እኔ ማንንም አልፈራም ምናምን ፊት ለፊት ነው ያልኩት ይቅርታ እንባባል ፊት ለፊት አሁንም ላስጠንቅቄ ልንገርሽ ዜድ ነገ አንቺ ፐርሰናል ችግር ካለብሽ የህዝብ ፊት ተናገሪ የለኝም ችግር የለኝም የዛ ጊዜ ለምን አባልታሻቸው አንቺ በጀመርሽው ያው ሁሉ ህዝብ ለገነት ለገነትም ልንገርሽ ለገነትም ሜምበር ሁኑ ሁላችሁ ለገነትም ህዝብ እንዲነሳት ያደርግሽ ገነት ህዝብ እንደዚህ እንድጠንዳት ያደርግሽ አንቺ ነሽ አንደኛው አንቺ ነሽ እዛ ጋር አንቺ ምን አናደደሽ ኦኬ ዜዳውን የኔ እዚህ ጋር አንድ ጊዜ ቆይ አንዴ ራሂል አንዴ አነቃቃችን ከሁላችን ጋር አነቃቃችን አንቺ ቆይ አንድ ጊዜ አነካካሽን ብላ ቁጭ ይኸውልሽ ጉቺ ማነው ቆይ አዳምጪ ራሂል ራሱ አትሰሚም ማነው መጀመሪያ ኬዙን ሀቢባ ቤት ይዞ የሄደው የመጣውልሽ እኮ ነው የነገርኩሽ እኮ ነው ሀቢባ ቤት ኬዙን መጀመሪያ ማን ነው ይዞ የሄደው ቪዲዮ ፖስት ይኸውልሽ ከመጀመሪያው ነው ሀቢባ ቤት ዘለሽ እኮ የምትሄጂው አንቺ ጉቺ እዛ ጋር ሄደው ከአንድ ወር በኋላ ረመዳን ይለቅ ምናምን ተባባሉ ከገነት ጋር ባሌ መከለሽ ተጀመረ ልንገርሽ ተሰዳደቡ ሱስና ራሂል ተሰዳደቡ
ለምን እኔ ምን አይቼ ነው ዜድ የሆነ ቪዲዮ የተፖሳሰቱ የነበረው አይቻለሁ። ቆየው አንዴ ተዳደቡ የሆነ ቪዲዮ አይቻለሁ። ሶስቱን ፖስታ ራሄልን ፖስታ ምናምን ኦኬ። ከዛ በኋላ አንቺ ምናምን የተባባሉ ከአንድ ሁለት ተባባሉ አይደለም። ከዛ ሀቢባ ጋር ተካሄደ ሀቄ ውጣይ ብላ ከዛ ራሄል ተጠራች። አዎ ማነው ገነት እንደዚህ ትጣለው አጣለው ለባሏ እንደዚህ ያደረገች ምናምን ብላ ራሄል ናት ጀማሪው። እኔ ገነት አይደለም ለዚህ ጋር ሳይድ ተያይዘው ተመጣጣኝ ሊቀላቁላ በስማ የቀረብን እኔ ሀቅ ነው የምናገረው። ጉቺ ለምን አንድ ነፍስ ነው ያለኝ 3 ነፍስ የለኝም። ቀረብን አቢባ መጠየቅ ጀመረች ጥያቄ ሪታ እንዲ ታውቂያለሽ አታውቅም እሷም አላረገችም አንቺም አላረገችም አንቺም እንዲ ነው ብዬ አወራን። ከዛ ሀቢባ አልኳት እኔ የሆነ ነገር ብሆን ገነት ነው ተጠያቂ ምናምን ብዬ እኔ አልኩኝ። ኦኬ እዛ ጋር ሁሉም ፒስ ሆኖ ነው የወረዱት። ኦኬ ጉቺ ሁሉም ፒስ ሆነው ወረዱ። እኔ ህዝቡ የኢትዮጵያ ህዝብ አደራ ሪታ ገነት የሆነ ነገር ብታረጋት ምናምን ተባለ። ለምን እዛ ጋር እፈራታለሁ ብዬ ስላልኩ እንጂ አላቀሳሰርኩ አላጣላው ምን አላልኩኝ ሄጄ ይቅርታ ጠየቅኩኝ። በይቅርታ ጨረስኩኝ። ይቅርታ ለምን አለች ተብሎ ህዝቡ ተገለበጠ። አሁንም ቢሆን ጉቺ የማብራራት ግዴታ ነው የለብኝ። ማንም የተጣላውት አካልም የለም ምጣላውም አካልም የለም። እሷ በግል አልነካዋትም። እኔ ዜድ ታውቃለች በግል የትም እኔና ዜድ በቁጥር ስንት ነው 3 ነው 4 ነው እንኳን በተገናኝተን የምናውቀው ጉቺ ተገናኝተን ከሌላችሁ ሪች የግል ጸብ አዳምጪ። የግል ጸብ ከሌላችሁ ያንቺና የዜድ እዳው ገብስ ነው ቀላል ነው። ግን ቆይ አንዴ ጉቹ አንዴ እዚህ ጋር የምናገረው ቆይ ሪከርድ ተተላከልኝ ነው። አንዴ ጉቹ ሌባ ካሜራ አለ ምናምን ያልሽው ራሄል ማለት ነው። ቆይ ልንገርሽ መስረቅ አንድ ችሎታ ነው። ከተያዘ ወንጀል ነው። ከሽርሙጥና ከጥንቆላ ሰርቅ ብበላ ይሻላል። አንቺን ማን አለሽ ስም ጠርተሽ? ኦኬ በቃ ላንቺ ነው። በቃ ለኔ ካልሆነ ኦኬ አየሻት ዜድ የግል ችግር ካለብሽ የምትፈልጊኝ ከሆነ መገናኘት እንችላለን። የግል ችግር ካለብሽ የግል ችግር አለወሳለ እኔ የለብኝም ማለት እኮ የግል ችግር የለብኝም። ሪከርድ እየተደረገ እየተላከለ ለኔ ነው ትለኛለች። ያለ ምንም ዜድ አንቺ እኮ አንድ አይነት የለብኝም አለች አይደለም ዜድ የለብኝም የግል የለብኝም። ግን እንገናኝ ካልሽ አለወሳለ አለው በፈለግሽው የፈለግሽው ቦታ ለምትፈልጊኝ ከሆነ አለነሳለ ማሪ የፈለግሽው ቦታ ምን ሆነ ነው ልጅቷ? ኧረ ቆይ የፈለግሽው ቦታ እዚህ ቦታ ነይ ካልሽ ይኸው እምወደው ሚካኤል ቀጥ እየመጣለሁ እኔ ቻው በቃ ማሪ ችግር ችግር የለብኝም። አንቺ ሪች አዳምጪ በእናትሽ በቃ ዜድ ካንቺ ጋር የግል ችግር የለብኝም አለችሽ። ችግሬ ይሄ ነው አለችሽ። የነበረውን ነገር አስረዳሽ። እሷም ደግሞ ካንቺ ጋር ችግር የለባትም የነበረባትን ነገር ነገረችሽ። አትፈቱም እንዴ? እኔ አንቺ እኮ ከገነት ጋር መታረቅ አዳምጪኝ አቦ አዳምጪ ራሄል ከገነት ጋር መታረቅ መብትሽ እኮ ነው። እሷም ዜድ እኮ ገነት ጥሩ ሰው ነች የዋህነች እያለች ነው። ችግር የለባትም አለቀ። ስለዚህ ሁለታችሁ አንድ ሀገር ተቀምጣችሁ ምንድነው የሚያባላችሁ? ምንድነው የሚያነጋግራችሁ? ዜድ እኮ ተደርባ ነው። ዜድ ካንቺ ይኸውልሽ አዳምጪ ራሄል በእናትሽ ወይ ዜድ ተደርቤ ሳይሆን እንደዚህ ያደረግሽው ነገሩ የተነሳው በአንቺ ስለሆነ አንቺ ሄደሽ ከኋላ ስትታረቂ ልጆቹ ስለተባሉ